ደካማ ሆኜ ያገኘኸኝ ኃጢአተኛ ሆኜ ያገኘኸኝ የማልጠቅም ሆኜ ያገኘኸኝ ከሰይጣን እጅ ሆኜ ያገኘኸኝ ማንስ ሙክቢል አይረዲን ይባላል። ሙክቢል አይረዲን የት ሀገር ልጅ ነህ? የሞጆ ማን ነው ይዞክ የመጣው? ያሬድ ነው። ያሬድ ነው አሰብስቦ ያመጣቸው። ያሬድ ስንተኛ ነው? እሺ አጨብጭቡለታ በደም እንዴት መጣ ወደዚህ? በቃ ያሉበት ይወት ማለት ነው። የምሬን ነው። በጣም ነው ያስጠላኝ። ይሁን ሌባ ነኝ። ሌባነት ያስተማርኩት እኔ ነኝ። ያሬድን ማለት ነው። የምሬ ጆንም እኔ ነኝ ያስተማርኳቸው። ግን ሲታይ ሌባ አልመስልም። የሆነ በቃ እኔ ነኝ ሌብነት ያስተማርኳቸው። መምህሩ ነው የመጣው። መምህሩ ነው የመጣው ማለት ይችላል። ይሁንዬ መምህሩን ተማሪው ይዞት መጣ ማለት ነው። አዎ በቃ ያን ነው ማለት እነሱ ከዛ ሱስ አስጀመሩኝ ማለት ያሬድን ሌብነት አንተ ሌብነት ሳስጀምረው እሱ ከዛ ሱስ አስጀመረኝ ማለት ነው። ከዛን ነው ማለት በጣም እኔ ሌባ ነኝ። አሁን ሞጆ ላይ ነው ጌታን ነው ማለት እናቴ ትሙት በቃ እንዴት አቦኔ እነሱ የሚያወሩት ነገር በጣም ትንሽ ነው። በጣም ትንሽ ነው። የምሬን ነው ማለት በጣም እነሱ ያወሩት በጣም ትንሽ ነው። እኔን የሚያቀኝ ሞጆ ላይ ያቃል በቃ እኔ መር አልቻልኩም ብዬ ነው የመጡት። የምር ነው ማለት ሆኜ ያገኘኸኝ ኃጢአተኛ ሆኜ አልቻልኩም ብዬ ወደዚህ ስመጣ እኔ በራሴ ብር ሽልኬን ሽጬ ልመጣ ነበር። ይሁን ስለ እነሱ ለውጥ አይቼ አይደለም እኔን እንደሚለውጠኝ አቅ ነበር። በቃ መች እንደሚለው ቃል ወጥቶልኛል። እኔ በራሴ ለሰው ግን አልነግሮ ለራሴ ቃል ወጥቶልኝ ነበር። ይሁን የመሬን ነው ማለት ስመጣ ራሱ በሰረኩት ብር ነው የመጡት እና እንደ ድል ሆኖ የሆነ 50 ሰው ስፖንሰር አድርገቷል አሉ። አልተደራደርኩም። በቃ መዝግበኝ ቸርችና ሲለኝ ቸርች ሄዳለሁ። በቃ ምንም በቃ ሊይዘኝ ይችላል። ሊያሳስረኝ ነበር። ባይገርም ከሴት ጋር ሊያሳድ እዚህ ልመጣ ከሴት ጋር ሊያሳድረኝ ነበር። በጣም ግልገል ልጅ አለች ስሟን አልጠቅስም እና እንደር ምናምን ነገር አለች። የምሬን ነው ማለት እኔ ግን አልፈልግም። በቃ ያስኩት ራሴን የሆነ እዚህ መምጣት የሆነ ነገር ቁጭ ብዬ እንደምወራ አውቃለሁ። ነገ ደግሞ ገበያ ውስጥ አታገኘኝም። የሞጆ ዝብታ ይሄንን ነገር ታያለ። ሞጆ ውስጥ አታገኘኝም። የምሬን ነው ማለት ገበያ ውስጥ ጭራሽ እንዳታስበው። ገበያ ውስጥ ነው የምሰርቀው። ገበያ ውስጥ ምን ይቀረኛል? ምንም አይቀረኝም። እኔ ምንም በቃ ስለ በቃ አለፍኩ ከተባለ የሆነ ነገር ይዤ ተነስቻለሁ። አቡ ጠርተ ጠይቀው። የምሬን ነው ማለት ያሬድን ጠርተ ጠይቅልኝ ስለኔ ማንነት ማንንም ያውቃል። የሞጆ ሰው ማለት ነው። አብሮ ጓደኛ አለኝ አብሮኝ የመጣ ሌባ ማለት የምሬን ነው። ወጣት እኮ ደስ ይለኛል። ወጣት ሲያወራ የመጨረሻ የሚመቸኝ ቤተሰቦች ምን ይላሉ? አረቱ ስለቤተሰቦች አታዙር ይባላል። አንጆኜ ያገኘኸኝ ግን ባንተ ከዚህ ሁሉ ወጥቻለሁ። ግን ባንተ የእግዚአብሔር ልጅ ተብያለሁ። ያከራተትኳት እናቴን አባቴ ሙስሊም ነው። በቃ አባቴ ሙስሊም ነው ታውቃለህ። በቃ እሱ እኔ የምሬን ነው እኔ በቃ አሁን ልድል ነው አይደል? በ11 አመቴ ነው በግ አውጥቼ የሸጥኩት ማለት ነው ከቤት ውስጥ ስልክ አማረኝ ታውቃለህ። በ11 አመቴ ስልክ አውጥቼ ያባል ከዛ በኋላ አያምነኝም። በቃ ጭራሽ አያምነኝም። በቃ አያየኝም። ወላ ምግብ ግዛልኝ ስለው ነው ማለት የምሬን ነው ማለት ምግብ ግዛልኝ ስለው በርጄ እንደዚህ ብር አይሰጠኝም። እንዲህ ብር ያምረኛል። እጄን ይዞ ምናምን ነገር ሄዶ ከፍሎ ራሱ በቃ እንዳሰጡት ነው የሚባለው። እንዳሰጡት ካልበለው እርቦኛል ብዬ ያላደረገው ነገር እኔ እንዲቀየር ፈልጓል። በጣም ከመል በላይ ፈልጓል። እናትስ ወይኔ ስለ እናቴ ያላወራ በቃ እናቴ በጣም በድያታለሁ። ይሁን የምሬን ነው ማለት ከመል በላይ በድያታለሁ። እህት አለኝ ወደዚህ ልመጣ ነው ብዬ ነገርያት። መንፈስ አለባችሁ ሁለቱም ሁለት እህት ነው ያለው ወንድም የለኝም እና መንፈስ አለባችሁ። እዚህ የመጡት ማለት ለኔ ብቻ አይደለም ለነሱም ጭምር ነው የመጡት። ለኔ ብቻ አይደለም ጌታ ደግሞ ያረጋል። ጌታ እንደሚያረጋቃሉ በዚህ አጋጣሚ ማርቆስ የሚባል ልጅ አለ። በጣም አንደኛ ነው ለኔ
ማንም አይደለም። ጌታን እንዳቅ የሚገፋፋኝ እሱ ነው። በቃ እኔ ጌታና ስለ በጣም እጠላ ነበር ስለ ጴንጤ ማለት ነው። በቃ እንደዚህ ጴንጤ ምናምን ነገር በጣም ያስጠላኝ ነበር። የምር ነው ማለት ከዛ እስቲ ምናምን ነገር ብሎ በቃ ይነግረኛል። እኔም ጠይቋሉ አቦ እኔ አንደኛ ነው ለኔ ጌታ ማለት ነው። አንደኛ ማንም አይደለም ማንም ማለት ነው። እናቴ በቃ ማድረግ ይችላል። እኔ የጌታ ስር እንዲህ ቁጭ ማለት ፈልጋለሁ። በቃ እንዲህ ቁጭ ማለት አው የምሬን ነው ማለት ሞጆ የሞጆ ሰው ምን እንደሚል ታውቃላችሁ? እኔን አይቶ አሁን በሚያየው ነገር ምን እንደሚል ታውቃለህ? ወይኔ ሙክቢል በጴንጤ ያደረጓት ያሬድን ነው የሚወቅሱት፣ እኔን አይደለም ያሬድን ነው የሚወቅሱት። እነሱ አምሶቹን ይዞ ጴንጤ ያደረገ ለምወቀስበት ነገር እሱ ሳይሆን እኔ ነኝ። ጌታን ስላወቅኩ ደግሞ ማንም አይወቅሰኝ ማንም ማለት ነው። የምሬን ነው ማለት ማንም ሊወቅሰኝ አይችልም። እሱን ይዤ ከወቀሰኝ ይውቀሰኝ ሌላ ምንም ማለት ነው። ይሁን እናቴን ደግሞ በጣም አስከፍቻታለሁ። እማ እትነሽ ትባላለች። በጣም ነው የምወድሽ። እኔ እናቴ ትሙት ብዙ አልታሰርም ምናምን ነገር በቃ በሲስተም ነው የምሰርቀው። አትታሰር በቃ ታስሬ አላውቅም። እንዲህ ከርቸልኝ ምናምን ጭራሽ ገብቼ አላውቅም። እስር ቤት ራሱ በቁጥር 3 ነው የገባሁት። ስንት አመት ይኸውልህ ከመጅ 2007 ነው መስረቅ የጀመርኩት። 23 አመቴ ነው። 2007 ነው መስረቅ የጀመርኩት። 9 አመት ሱስም የጀመርኩት 2009 የጀመርኩት ማለት እስካሁን ታስሬ አላውቅም። 3 ነው በቁጥር ራሱ የሰፈር ፖሊስ ጣቢያ የለም የገባሁት 3 ነው። እሷ ቀላል ነች። በሰዓቱ ቀላል ነበር። ምን አውቃለሁ ተደፍ ጋንጃ ሱስ ማልጠቀመው ሱስ የለም። እናቴን ግን ደብቃታለሁ። የምር ነው ማለት እናቴን በጣም ነው መደብቃት። ተጠቀም እየሸተትኳት እየሄድኩኝ ነው ማለት አረ ወይኔ ያልወራም በቃ አልተጠቀምኩም። ከሚጠቀሙ ሰው ጋር ቁጭ ብዬ ነው እላታለሁ። አውልቄ ልብሴን አሸትታታለሁ። እስቲ ጋንጃ ይላል እላት። አቡ እንዴት ልበል ይሆን በጣም ሌባ ነኝ ግን ሌባ አይደለም ብዬ ነው የምነግራት። በምንም ብዬ አሳምናታለሁ። በምንም ብዬ ሌባ እንዳልሆንኩ እዚህ ስመጣ ምን እንዳለችኝ ሰውን ብቻ አለች። አንተ እሷ ናት ከሁሉም ቤተሰብ የለም የገፋችኝ ወደዚህ እሷ ናት። ቀይት ያለውን ነገር እሷ ባቅማ አችልም ታውቃለህ። ቀምን መምጫ ስላጣው ግን በነፃ እኮ ነው ስፖንሰር አይደል በነፃ የመሳፈር ያለ አለኝ። በነፃ ችግር የለም አንተ ብር አይኑር አለኝ። ከዛ አረ እንዲህ በነፃ ምናምን ነገር ገብቼ ገበያ ጁ በነፃ እየተባልክ ሰረቄ ነው የመጣሁት። ለምን ዋሻት ጅው አርግቼ 600 ደወልኩለት አልቻልኩም አለኝ። የለኝም ያሬ ስለ አልቻልኩም ሲል ለምን ሰው አስጨንቃለሁ? የትራንስፖርት አልቻልኩም ማለት የስንት ሰው ይቻል? የ50 ሰው እንዴት 50 ሰው ሲመስጥ በ1 ሺህ ብር መታ 50 ሺህ ብር ከየት ያመጣል ልጅ? በቃ ስላልቻል እጂጁ መምጫው ስንት ብር ሰረክ? 600 ብር። እሺ ከማን ላይ እንደሰረክ ታስታውሳለህ? ወይኔ እኔ እናት አሮጌ ትንሽ ትልቅ አለንም በቃ ካገኘው ጀው እናቴ በጣም ነው የምወድሽ። በጣም ላንቺ ያለኝ ቦታ አንቺ ራስ ታውቂዋለሽ። በጣም ከመልሽ በላይ ወድሻለሁ። የሞጆ ህዝብ ደግሞ እንደፈለጋችሁ እመኑኝም አትመኑኝም ከልቤ ካንጀቴ ይቅርታ አትመኑኝም እመኑኝም ይቅርታ ብያችኋለሁ። አሁን እኮ ገጠር አይቀረኝ ምን አይቀረኝ ከተማ አይቀረኝ ገጠርም ትሄዳለህ? ወይኔ ምንም አይቀረኝም አልኩ። በቃ ከጫፍ እስከ ጫፍ ነው የምሰርቀው። ሌብነት ያስተማርኩ ሁለቱንም አሁን የመሰከሩትን ሁለቱንም እኔ ነኝ ያስጀመርኳቸው። አልመስልም ግን ስታይ ስለበደልኳችሁ ስላስጨነቅኳችሁ እኔ አረ አሞራ በለኝ በቃ ይሁን። ሞጆ ከተማ ላይ አሞራ ነኝ። እናቴ ማያቀኝ የለም ማያቀኝ ሞጆ ሌባ ከነሱ ይበልጥ የምታወቀው እኔ ነኝ። ሙክቢል ካልክ ነው የሚባለው። በቃ ሙክቢል ካል ወይኔ አሞራ መጣ። አስጨንቄያችኋለሁ፣ አስደስታችኋለሁ። በጌታ ቤት ደግሞ መጥፋት አልፈልግም። ጌታ ጋር ነው እውነት ያለው፣ የትም የለም። ጌታ ጋር ነው እውነት ያለው። ከዚህ ሁሉ ወድቻለሁ ግን ባንተ የእግዚአብሔር ልጅ ተብያለሁ። የምሬ ነው። ምን ይሆን ሳይ በጣም ነው ደስ ያለኝ። በጣም
ስለኔ እዛ ሆኜ ማስበው ማለት በጣም ሰው ምትንቅ ምናምን ነገር አርግቼ ነው ገና ስመጣ እንዴት እንደተቀበልከኝ እኔና ፈጣሪ ነው የምናውቀው ሌላ ማንንም አያውቅም ታዲያ በጣም ወዳለሁ እኔ አሰግን አትወደኝ በጣም ነው ወድ በጣም አንደኛ ነህ አመሰግናለሁ ቻው ሙክቢል አሁን ሙክቢል መጣ ሲባል አሞራ መጣ ሳይሆን ወንጌላዊ መጣ ነው ይባል ቻው